አንበሳው እንዴት ነህ? ሁሉ መልካም ሁሉ መልካም ነው ወይ? አለው እንዴት ነህ? ብቻህን እያወራህ አይቻለሁ። ምን ሆነህ? አዎ በሀሳብ ሄጄ ነው። ከኑሮ አንፃር ኑሮ አስቸገረ? ኑሮ ከበደ? አዎ ማስቲ ጠጋ ብለህ አውራኝ። ለብዙ ጊዜ ብቻዬን ነበር የምታገለው። እሺ እና ተደጋጋሚ በቃ በመን እንትናል ስራ አስቸገረ። ምን ሆነህ ነው እጂ? እዚህ ካባ ላይ ከሲኖ ድንጋይ ወደቀ። ከዛ እቺኛዋ ተሰበረች እና ሐኪም ቤት ብዙ ጊዜ ተመላለስኩ። ናስቲ ግባ ናዝስት በጣም ከባድ ሆኖብኝ በቃ እንደማውራት ያክል እንደዛ ከባድ። አሁን እኮ ስመጣ ብቻህን እያወራህ ነው ያየሁትና ምን ሆኖ ነው እስኪ ላወራው ብዬ ተመልሼ ነው የመጣሁት። በደንብ አይተኛል ማለት አይቻለሁ። ወለካ ሰው ያያል ማለት ነው። እኔ ከነጭራሹ ሰው ያያል አይመስለኝም። ለምን እኛ በቃ ማያ ሁሉ መኪና ነጥቶ ነው የሚሄደው። ወደ ጉዳይ ነው። አንድ ሰው ጠይቆኝ አያውቅም። እኔ ጌታ አይልክ ሁላችንም የየራሳችን ችግር ስላለው ነው። ትንፋሽ ነው ምንም ባታረግልኝ የኔ አባት ይሄን መጠየቅ በጣም ትልቅ ነገር ነው። አው ከልጅነት ጀምሮ አስብ ነበር ለመቀየር በቃ ከራሴ አልፌ ሰዎችን ብረዳ ምናምን የሚል ነገር አስብ ነበር። እግዚአብሔር ያሳካዋል በሙሉ በቃ ምናልባት ከሂደት ከጊዜ በኋላ ምናምን ሊሆኑ ይችላል እንጂ ይሆናል። ከዚህ በፊት በጣም ነው የለፋሁት። ሰው ቤት ብዙ ጊዜ ሰርቼ ነበር፣ አልሆነም። በቃ ሰራ ነበር፣ በሰው ቤት ሆቴል ሰራ ነበር። ምንም ማገኘው ነገር በጣም አነስተኛ ሆነብኝ። አላረኩት፣ ተውኩት። ከዛ ሲደብረኝ ወደዚህ ወደ ካባ ገባው። ቤተሰብም ረዳ ነበር። ቤተሰብ አባቴ በጣም ነበር ወደ አባቴ ክፍለ ሀገር ነበር። ተወሰነ ሰዓት እሱን ረዳ ነበር በፊት። አሁን እሱንም ተውኩት። አቅም ነው ከአቅም አሁን ከእጅ ወደ አፍ ነው የምንኖረው። በአነስተኛ ኑሮ ማንም ደህና አደርክም ወይ አይልም። ደህና አደርክም ይናፍቃል አይደል? በጣም ይናፍቃል። አንተ መጠየቅ ራስህ እኔ በጣም ነው እንደ እድል ነው ማንም የስንት ዓመቴ ነው አዲስ አበባ አንድ ሰው እንደዚህ በእውነት ምናልባት ባንክ አካውንት ክፈት መንገድ ላይ አዋሽ ይላሉ። ልክ ነው። አንዳንድ ቀን ራሳችን ልንገባበት ነው እንዴ ባንኩ? ቆይ የኔ አባት በአጠቃላይ እኔ አሁን ልነግርህ የምችለው ነገር እኛ ሰዎች ምንም ቋሚ የሌለን የተዋረድን ተራ ፍጥሮች ነን። የምሬን ነው የምልህ። ጊዜ ነው ከፍ ዝቅ የሚያደርግ ገባ። እኔ እዚህ ቆርቆሮ ውስጥ ዛሬ የተቀመጥኩት እግዚአብሔር ስላነገሰኝ ነው። አለቀ። ጊዜ ስለሆነ ነገ የት ቦታ እንደምደርስ አላውቅም። ገባ። ነገ ተዋርጄ ምን ላይ እንደምወድቅ አላውቅም። ፕሌንም ልትነዳ ትችላለህ፣ አይታወቅም ነው የምልህ። በቃ እሱ የእግዚአብሔር ነው። አንተም ደግሞ በምታመልከው በራስ ባላ ነገ የት እንደሚያደርስህ አናውቅም። ገባ። ዛሬ ያለህበትን ነገር አትወስነው ብዬ ተስፋ ነው ለሰው ልጅ አለ። ሌላ ምንም ሁላችንም ተስፋ ይዘን ነው የምንንቀሳቀሰው። ኤኒዌይ እንዳላደርክ እቺ ስንት ትመስልሃለች? 10,000 ብር ናት። ያንተ ነች። እግዚአብሔር ትልቅ ያድርግህና በትልቅ ነገር እንገናኝ። አሜን። እኔም አንተን ደስ ብሎ ፈካ ስትል አንተን ለማስደሰት ማለት ነው። ህልሜ ነውን ከሆነ ማለት ስልክን ሰተኝ እደውልልሃለሁ። እግዚአብሔር ያሳካዋል። በቃ ያሳካዋል። ይዘን እናድጋለን ማለት እኔ ያው ፈጣሪ ብዙ ነገር የሚያሳይ ለአንድ ቁም ነገር ሲያስብ ነው እንጂ ዝም ብሎ አይደለም። ያው ለኔ አትጨነቅ። አላህ እያልክ አውራ እሺ። ያንተ ሃይማኖት እሱ ስለሆነ እሱ በራስ ብትመርቀኝ ነው ለኔ የሚደርስልኝ። እኔ ደግሞ መልእክተኛ ነኝ። ድረስ ምርቃቴ ሁሉ ይድረስ። አሜን ጌታ አሜን። እንዴ እኔ እንዳስደሰትከኝ ሁሉ ያላሰብኩ ነው ያልኩን ሁሉ እሺ ያለ አሜን። እኔ አባት እሺ ያስደሰትኩ አይ ባባይ አሁን ደግሞ እሺ እኔ አባት አይዘክ ምን ልበለ አረ ፈጣሪ እንደው የለመንከውን ሁሉ እሺ በለ። አንድ ቀን እንዳያስከፋ፣ አንድ ቀን እንዳያሳፍረ። በእውነቴን ነው የምልህ። አንተ አሁን ለኔ
ኢትዮጵያን እንደረዳህ ያክል ይቁጠርልህ። እኔ መልእክተኛ ነኝ። እሺ ሰው ነው የሚልከኝ እንዳልኩ ሰው ነው የሚልክ። አዎ ሰው አግዝ እያለ ነው የሚልከኝ እና የእነሱን አደራ አምጥቼ ለእናንተ መሰጠው ገባ። እኔ ያዋጣሁት ሀሳብ እዚህ ነገር አንተ ደስ የሚልህ ነገር ምን ላድርግ? ለኔ ምንም አታደርግ። አንተ ብቻ ራስህን ቀይረህ ነው ማየት የምፈልገው። ደስ ብሎ ነገ አሁን ዛሬ ብቻህን እያወራህ አይደል ያገኘው፣ ነገ ደግሞ እየሳክ መንገድ ላይ ማግኘት ፈልጋለሁ። አንተ ደስ ብሎ ማለት ነው። እኔ ካንተ ምንም ፈልጌ አይደለም፣ እግዚአብሔር በሚያውቀው። እሺ ምንም ጥርጣሬ ውስጥ ላይ እንዳይገባ። በቅርብ ጊዜ ውስጥ ተቀይሬ ምናምን ታየኛለህ። ብሯ ትንሽ ናት፣ ምንም ልትቀይር የምትችል እንዳልሆነች ፈጣሪ የተለያየ ነገርም እኔም እሞክራለሁ። በቃ ሞክር። እሱን ነው እኔ የምፈልገው ወንድሜ። በጣም ነው የማመሰግነው የኔ ጌታ። በጣም በጣም እወዳለሁ፣ አከብራለሁ። ከዚህ በላይ መናገር ቃላት ያጣ። እኔም እወድሃለሁ። እሺ በቃ መሄድ ትችላለህ አሁን ወደ ፈለግክበት ቦታ። ወንድም በላይ ወንድማ መልእክተኛው የኔ አባት እጄ እንዳይቀጠቅጥ አሁንም ስዘጋ በውጭ